ብዙ ሰዎች ከአንድ በላይ ብሎ ያምናሉ። እግዚአብሔር ግን አንድ ብቻ እንደሆነ የመጽሐፍ ቅዱስ ይናገራል። አሁን የሰማነው መልእክት እሱ ነው። አሜን። አንዳንድ ሰዎች እነዚህ ሐዋርያቶች ኦንሊ ጂሰስ ናቸው፣ ኢየሱስ ብቻ ይላሉ፣ አብን አያምኑም ይላል። አብን የሚያምን እንደ ሐዋርያት በምድር ላይ ማን አለ? ቢኖር ጥሩ ነበር። ሃሌሉያ። ኢየሱስ እኮ ተጠይቋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ጌታ ሆይ አብን አሳየንና ይበቃናል አለው ፊልጶስ። ኢየሱስ ምን አለ? አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ሲኖር አታውቀኝም? ምን አታውቀው ምን ነው ወይስ አታውቀኝ? ምን የተጠየቀው ማንን ነው? አብን ነው። ኢየሱስ ደግሞ የሚመልሰው ምን እያለ ነው? አብረን ስንኖር አታውቀኝም? ምን እንዴት ልል ቻለ? አብ ያለው በክርስቶስ ውስጥ ስለሆነ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። እግዚአብሔር ብቸኛ የሆነ አምላክ ነው። ያ ሰማይ ምድርን የሞላ መንፈስ የሆነ አምላክ በስጋ ተገለጠ። ሰዎች እንደመሰላቸው ብዙ ይላሉ። እንደመሰላቸው የሚሉትን አናመልክም፣ ተረድተን እናመልካለን። ሰው የፈጠረውን አናመልክም፣ የፈጠረንን እናመልካለን። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። የማዳን ስሙ ኢየሱስ ነው። መዳን በሌላ በማንም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። አንድ አምላክ በስጋ ተገልጧል። የማዳን ስሙ ኢየሱስ ነው። ይሄ የበራላችሁ በደንብ አጨብጭቡልን። ጊዜ ስለሚገድበን ዝርዝር ነገር ለማውራት አልተመቸንም። ቀንጨብ አድርገን የወረወርንላችሁን ያዙና ወደ አደባባዩ ነው፣ በደንብ ትሰማላችሁ። ይጨብጨብን ኢየሱስ። ብዙ ሰዎች ከአንድ በላይ ብሎ ያምናሉ። እግዚአብሔር ግን አንድ ብቻ እንደሆነ የመጽሐፍ ቅዱስ ይናገራል። አሁን የሰማነው መልእክት እሱ ነው። አሜን። አንዳንድ ሰዎች እነዚህ ሐዋርያቶች ኦንሊ ጂሰስ ናቸው፣ ኢየሱስ ብቻ ይላሉ፣ አብን አያምኑም ይላል። አብን የሚያምን እንደ ሐዋርያት በምድር ላይ ማን አለ? ቢኖር ጥሩ ነበር። ሃሌሉያ። ኢየሱስ እኮ ተጠይቋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ጌታ ሆይ አብን አሳየንና ይበቃናል አለው ፊልጶስ። ኢየሱስ ምን አለ? አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ሲኖር አታውቀኝም? ምን አታውቀው ምን ነው ወይስ አታውቀኝ? ምን የተጠየቀው ማንን ነው? አብን ነው። ኢየሱስ ደግሞ የሚመልሰው ምን እያለ ነው? አብረን ስንኖር አታውቀኝ